Oh my god. ከትናንቱ ቪዲዮ በኋላ እጅግ ብዙ ነገሮች በዓለም ላይ ተፈጥረዋል። እኛ ደግሞ ይዘንላችሁ ከች ብለናል። በባንግላዴሽ ዋና ከተማ በሚገኝ አንድ የልብስ ፋብሪካ በደረሰ እሳት አደጋ ምክንያት 16 የሚሆኑ ሰዎች ህይወታቸውን አጡ። 5 ጊዜ የኬንያ የፕሬዝዳንትነት እጩ ሆነው የነበሩት ግን ደግሞ አንድም ጊዜ ያሸነፈው ያልነበሩት የቀድሞ የኬንያ ጠቅላይ ሚኒስትር ራይላ ኦዲንጋ በ80 ዓመታቸው ከዚህ ዓለም በሞት ተለይተዋል። እነዚህ ሁለት ዜናዎችን በደንብ አድርጌ ይዤላችኋለሁ። ወደ ቪዲዮ እናልፋለን። ከዛ በፊት ግን ሰብስክራይብ ያደረጋችሁ 16 የሚሆኑ ሰዎች በባንግላዴሽ ዋና ከተማ ዳካ በሚገኝ አንድ የጨርቅ ፋብሪካ በተፈጠረ እሳት አደጋ ምክንያት ህይወታቸው አልፏል። ግን የሟቾች ቁጥር ከ16 በላይም ከፍ ሊል ይችላል ወደፊት ማለት ነው። እሳቱ የጀመረው ቀን አካባቢ ባልኳችሁ በዚህ የጨርቅ ፋብሪካ ሲሆን ወዲያውኑ ግን እዛው አካባቢ ወደሚገኝ አንድ የኬሚካል መጋዘን መስፋፋቱ ነው እሳቱ የተነገረው ማለት ነው። የእሳት አደጋ ሰራተኞች ይህንን በኬሚካል መጋዘን ውስጥ የተፈጠረውን እሳት ለማስቆም 3 የሚሆኑ ሰዓታቶችን የወሰዱባቸው ሲሆን ግን ደግሞ ከ3 ሰዓታት በኋላ እስቲል እሳቱ በመጋዘን ውስጥ እየነደደ እንደነበረ ተነግሯል። ባለስልጣናቶች እንደተናገሩት 16 የሚሆኑ የሟቾች አስክሬን ከዚህ የኬሚካል መጋዘን መውጣቱ የተነገረ ሲሆን ግን ደግሞ ለቤተሰቦቻቸው ለመስጠት እጅግ በጣም አስቸጋሪ ሁኔታ ላይ ናቸው። ማንነታቸውን እስከማይለይ ድረስ በዚህ እሳት አደጋ ጉዳት ደርሶባቸዋል ተብሏል። ስለዚህ የዲኤንኤ ምርመራ ያስፈልጋል ለቤተሰቦቻቸው ለመስጠት እያሉ ይገኛሉ። በጣም ከፍተኛ የሆነ አደጋ እንደደረሰባቸው በዚህ ማወቅ ትችላላችሁ። አብዛኞቹ ህይወታቸው ያለፉ ሰዎች የሞቱበት ምክንያት በዛው በኬሚካሉ መጋዘን በተፈጠረ መርዛማ በሆነ አየር ምክንያት ነው። ብዙ ሰዎች ህይወታቸው ያለፈው ማለት ነው። የአይን እማኞች እንደተናገሩት በዚህ የኬሚካል መጋዘን ውስጥ ልክ እንደነ ብሊቺንግ ፓውደር፣ ሃይድሮጅን ፐሮክሳይድ እና ፕላስቲክ የመሳሰሉ እጅግ በጣም ተቀጣጣይነት ያላቸው ነገሮች በዚህ መጋዘን ውስጥ እንደነበሩ ተናግረዋል። ፖሊስም ይሄ የኬሚካል መጋዘኑ ምንም አይነት የሴፍቲ ላይሰንስ እንዳልነበረው ወይ ደግሞ የደህንነት ፈቃድ ተሰጥቶት እንዳልነበረ ዝም ብሎ ሲሰራ እንደነበረ ፖሊስ ተናግረዋል። በዚህ ምክንያት የሁለቱን ህንፃዎች ባለቤትም ፖሊስ አሁን እየፈለገ መሆኑንም ተናግረዋል። ከዚህ ከተቃጠለው መጋዘን ውጭ እንግዲህ እንደምታዩት የሟቾች ቤተሰብ በዚህ ጉዳይ ጉዳት የደረሰባቸው ሰዎችን ማየት ትችላላችሁ። ልባቸው ተሰብሮ የፎቶቸውን ይዞ እያለቀሱ ማየት ትችላላችሁ፣ ውጭ ላይ ሆኖ ማለት ነው። እጅግ በጣም ልብን የሚሰብር ነገር ነው ዛሬ በባንግላዴሽ የተፈጠረው ማለት ነው። ባንግላዴሽ ግን ለእንደዚህ አይነት አደጋ አዲስ አይደለችም። እጅግ በጣም ብዙ ጊዜ እንደዚህ አይነት አደጋ የሚፈጠርባት ሀገር ናት። ለምን እንደዚህ ያልኩ ልንገራችሁ። በ2021 ማለትም የዛሬ 4 ዓመት ከ4 ዓመት በፊት እንደዚህ በምግብ ፋብሪካ በደረሰ እሳት አደጋ ምክንያት 52 የሚሆኑ ሰዎች ህይወታቸውን አጥተው ነበረ። ይሄ ብቻ መሰላችሁ? በዛው በባንግላዴሽ ውስጥ በ2013 ዓ.ም አንድ ፕላዛ ጋርመንት የሚባል ህንፃ ፈርሶ በውስጡ የነበሩ ከ1100 በላይ የሚሆኑ ሰዎች ህይወታቸውን አጥተው ነበር፣ በዛው በባንግላዴሽ ውስጥ ማለት ነው። ስለዚህ እንደዚህ አይነት አደጋ በባንግላዴሽ ውስጥ የተለመደ ነው እና ባንግላዴሽ ለእንደዚህ አይነት ነገሮች አዲስ አይደለችም ያልኩት በዚህ ምክንያት ነው። እጅግ በጣም ብዙ ሰዎች በእንደዚህ አይነት አደጋ ህይወታቸውን በየዓመቱ ያጣሉ። እናንተ ሰብስክራይብ ያደረጋችሁ ወደሚቀጥለው ዜና እንለፍ። የቀድሞ የኬንያ ጠቅላይ ሚኒስትር የነበሩት ራይላ ኦዲንጋ በ80 ዓመታቸው ከዚህ ዓለም በሞት ተለይተዋል። ኦዲንጋ በህንድ ሀገር ሕክምናቸውን እየተከታተሉ ነበረ የነበሩት ማለት ነው። ግን ደግሞ ሮብ ዕለት ህይወታቸው ማለፉ ተነግሯል። ከእሱ ጤንነት ጋር በተያያዘ በጣም ብዙ ነገሮች ባሳለፍናቸው ሳምንታቶች እየወጡ ነበሩ። ለምሳሌ በጣም በጽኑ ህመም ውስጥ እንደሚገኝ ሊሞት እንደሆነ በብዙ ዜና እንትሮች ያወጡ ነበሩ፣ እንደዚህ አይነት መረጃዎች ማለት ነው። ግን ደግሞ ቤተሰቦቹና በዙሪያው ያሉ ሰዎች እነዚህ መረጃዎች ውሸት እንደሆኑና ኦዲንጋ በፍጹም ጤንነት እንደሚገኝ እየተናገሩ ነበሩ፣ ቤተሰቦቹ ማለት ነው። ኦዲንጋ በኬንያ ውስጥ እጅግ በጣም ትልቅ ቦታ ያለው ፖለቲከኛ ነው። በፖለቲካ ህይወቱ እጅግ በጣም የሚታወቅ ሰው ነው ኦዲንጋ ማለት ነው። በኬንያ ውስጥ እንኳን 5 ጊዜ ለፕሬዝዳንትነት እጩ ሆኖ ነበረ፣ ግን አንዱንም አላሸነፉም ነበረ። እሱ እንደሚለው ከሆነ የምርጫ ውጤቶቹ እየተጭበረበሩ እንደሆነ ይናገር ነበረ። ግን ደግሞ 5 ጊዜ የፕሬዝዳንትነት እጩ ሆነው አንደኛውንም አላሸነፉም ነበር። ኦዲንጋ በጣም በዓለም ዘንድ የሚታወቁበት አንድ ነገር አለ። እሱ ምንድነው? በ2007 ዓ.ም በኬንያ ምርጫ ነበረ። ከምርጫ ውጤት ጋር በተያያዘ ወደ 1200 የሚሆኑ ኬንያውያን ህይወታቸው አልፎ ነበረ፣ ሙቶ ነበረ። ከዛ በኬንያ የተለያዩ ያሉትን የፖለቲካ ፓርቲዎችን በአንድነት በማስማማት አንድነት እንዲፈጥሩ በማድረግ በኬንያ ሰላም እንዲመጣ አድርጎ ነበረ እና በዚህ ስራው በዓለም ዘንድ እጅግ በጣም ይታወቃል። በኬንያ ዘንድ ደግሞ እጅግ በጣም በፍቅር የሚወደድ አይነት ሰው ነበረ። በኬንያ እንኳን ባባ ብለው ነበረ የሚጠሩት ማለት ነው። ስለሱም ሰዎችን ብትጠይቋቸው የሚነግሯችሁ ነገር ምንድነው? እድሜ ልኩን ህይወቱ ዘመኑን በሙሉ ለዲሞክራሲና ለሰብአዊ መብት ሲሟገት የኖረ ሰው ነው ብሎ ነው የሚነግሯችሁ ማለት ነው። በኬንያ አንዱን ሰው ብትጠይቁት ሂዳችሁ ማለት ነው። የመሞቱ ዜና ከተሰማ በኋላ በዓለም ዘንድ የሚገኙ የተለያዩ መንግስቶች የተሰማቸውን ሀዘንና መጽናናትን እየተመኙ ይገኛሉ። ከነዚህ መካከል የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በኦዲንጋ የህይወት ማለፍ የተሰማውን
ስሜትም ገልጿል ማለት ነው። ለማንኛውም ዛሬ እነዚህ ሁለት ዜናዎች ናቸው። በቀጣይ ቪዲዮ በደንብ ሰፋ ያለ ዜና ይዘንላችሁ እንመጣለን። እስከዛ ግን እናንተ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ማሰላማ